Amen.
ሰዎችን አገኛለሁ ማለት በቃ ሰላም እናንተ ብቻ ያለው ይመስለኝና እሷ ቆየህ የት ነህ እያለችኝ ነበር። እኛ እዚህ የሆነ ነገር እየሞከርን ነበር። ያው ምን ተሰማሽ? እኔ ደስ ብሎኛል ማለት እንትን ነው አይደለም ይሄ መውለድ ብቻ ሳይሆን ብዙ ነገር ያሳለፍንበት ስለሆነ አይደለም ይሄ ሰርፕራይዝ መውለዴን እንኳን አላመንኩትም። ግን እግዚአብሔር በህይወት ስለመለሰኝ እግዚአብሔርን አመሰግናለሁ በጣም። ያው ወልዶ መነሳት በራሱ የእግዚአብሔር ተአምር ነው። በጣም ትልቅ ነገር ነው። ለሱ ብቻ እግዚአብሔር ይመስገን። እናንተ ደግሞ ከኔ ጋር ሆናችሁ ሰርፕራይዝ ስላደረጋችኋት ከኔ የበለጠ ትልቁን ድርሻ ይዛችሁ ስለመጣችሁ በጣም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ብዙ ሰው ነበረ ይህን ሰርፕራይዝ አብረን እናድርገው እያለ ሲያወራኝ የነበረውና ከዛው ሁሉ ውስጥ እናንተ የመረጡት ለምን እንደሆነ ባላቅም ግን በጣም ተደስቻለሁ። አልተጸጸትኩም። እናንተ ስለሆናችሁ እውነት በዚህ ልክ አልጠበቅኩም። እኔ ራሴ ሰርፕራይዝ ሆኛለሁ። እውነት ቤቱን ሌላ ነው ያደረጋችሁት። እግዚአብሔር ይስጣችሁ። ታምራላችሁ ደግሞ እግዚአብሔር ያክብርልን። እኔ እንደው እንደዚህ ሲያናግሩኝ እንደዚህ ስላልፈለግኩኝም ደግሞም እንደዚህ በሰላም ወልጄ ራሱ እመጣለሁ ብዬ ስላልጠበቅኩኝ እንደዚህ እንትን ለማለትም አልመለስኩም ነበርና እግዚአብሔር ይመስገን። እግዚአብሔር በእናንተ ላይ አድሮ ደግሞ እንዲህ ስላስደሰተኝ እግዚአብሔርን አመሰግናለሁ። እናንተን አመሰግናለሁ። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም እኔ መናገር ብዙ አልችልም፣ ግን በቃ እግዚአብሔር ይመስገን። ደግሞ ያንተ የኔ ባል ስለሆንክ እግዚአብሔርን አመሰግነዋለሁ። ማንም አይችለውም። ብዙ ነገር ችለህ እዚህ ጋር ስለመጣ በጣም ነው ብቻ እንደዛ ያለው ነው። እግዚአብሔር ሁሌ ማመስገን ይሻላል። እግዚአብሔርን አመሰግነዋለሁ። እግዚአብሔር ይመስገን። በጣም ነው የምወደው። በጣም ነው እግዚአብሔር እንኳን በህይወት አቆይ። ከዚህ በኋላ እግዚአብሔር የምንካስበትን ጊዜ ያመጣልናል። በጣም እግዚአብሔር ምሮናል በብዙ ነገር እና ኑሪልኝ የኔ ውሻ። ልጅ ስለሰጠሽኝ አመሰግናለሁ። ሴት ልጅ ወዳቸው ነው እና ደስ ብሎኛል በጣም። አመሰግናለሁ። እግዚአብሔር ያክብርልኝ። እዛ ጋር ሰዎች እንግዲህ እግዚአብሔር እኔም ፈርቼ ነበረ ካለው ነገር አንጻር ያው ከሷ ካለው ችግር ጋራ እመቤቴ ክብር ምስጋና ይድረሳት። በዕለተ ቀኗ እንዲህ ሁለት አድርጋልኝ እችን ወርቅ ምስል ልጅ አሳቅፋኝ በእናንተ ተከብራ ስለገባች በጣም ደስተኛ ነኝ። ባለቤቷንም ሰይፈ ሚካኤልን በጣም ነው የማመሰግነው። ምክንያቱም እውነቷን ነው። ከነ ብዙ ነገር ነው እሱ ያለው እና እድሜና ጤና ይስጣቸው። ከዚህ በላይ ደግሞ ልጅ በቃ አይባልም። አሁንም ደግሞ ወልደው የሚደሰቱ በኑሯቸው እግዚአብሔር የበለጠውን የልባቸውን መሻት እመቤቴችን እንዳሳቀፈቻቸው ሁሉን ነገር ትሙላላቸው። ያሰቡትን ሁላ ትሙላላቸው። ቅዱስ ሚካኤል እኔ ትልቅ አባቴ ትልቅ ከብዙ ነገር ያወጣኝ ነው ከነ ልጄ። ቅዱስ ሚካኤል አሁንም ያሰቡትን ይሙላላቸው። እኔ በጣም ደስተኛ ነኝ፣ ተደስቻለሁ። በዚህም አይደለም ወደፊት እመቤቴም የበለጠውን አሁንም ከልጅ ከፍሬ ጋራ የሚፈልጉትን ነገር ታሟላላቸው። ለሱም እድሜና ጤና ይስጠው። እንግዲህ የእናቱን ነፍስ ይማርለት። ብዙ ያስብ ነበረ ከእናቱ ጋራ። እንግዲህ እሱ የፈቀደውን ስለሚያደርግ የእናቱን ነፍስ ይማርለት፣ ያሰቡትን ሁሉ ያሟላላቸው። ይሄንን ነው የምለው። እናንተንም አመሰግናለሁ። በጣም ነው የማመሰግነው። ትልቁን ጸጋ እመቤቴ ታጎናጽፋችሁ። ቅዱስ ሚካኤል ትልቅ ቦታ ያደርሳችሁ። እግዚአብሔር ከልጅነት ትልቅ ያርጋችሁ። ያው በጣም የምወደው መከታ ጓደኛዬ ነው። በጣም ካለምንም ነገር ከጎኔ ሆኖ በጣም ከጀርባ ላይ ሰው የማያየውን ነገር የሚያደርግልኝ በጣም የምወደው ጓደኛዬ ነው። እንደዚህ እንዲባል አይፈልግም። ታፍዬ በጣም ነው የማመሰግነው። እግዚአብሔር ይክፈልህ እንደ ልቡ
እግዚአብሔር ይስጥህ። ለእኔ እንደምትሆንልኝ እግዚአብሔር ለአንተ የሚሆንህ በዙሪያ ያድርግልህ። አመሰግናለሁ። ሰማህን ስሜት ግለጽ። እንግዲህ እኔ አሁን ጓደኛዬ እያልኩ ማውራት እራሱ ይከብደኛል። ወንድሜ ነው። በጣም ከ12 ዓመት በላይ ወንድሜ ነው። በጓደኝነት የቆየን ወንድሜ ነው። ብዙ ነገሮች አልፈናል። ከዚህ በኋላም ብዙ ነገር እናልፋለን ብዬ አስባለሁ። በጣም ነው ደስ ያለኝ። ለሁለተኛው ለዚህ እንትን በመብቃቱ በጣም ደስ ብሎኛል። እግዚአብሔር ከዚህ የበለጠ ደስ የሚል ነገር በቤታቸው ውስጥ ይስጣቸው። ብዙ ነገር እያሳለፉ ነው። በዚህ አጋጣሚ እናንተንም በጣም እናመሰግናለን። እንደዚህ ያን ነገር አልጠበቁም። ያው ሰርፕራይዝ ሲባል ትንሽ ቲክቶክ ላይ እንደሚታየው እንደዛ ነበር የመሰለኝ፣ ግን በጣም ደስ የሚል ነገር ያደረጋችሁ እናመሰግናለን። ይህ ደግሞ አብሮኝ ሲማር የነበረ ከልጅነት አብሮኝ የነበረ ጓደኛዬ ነው። እንግዲህ እስቲ የልብ ምኞትና የተሰማ ስሜት። እሺ፣ በጣም ወደው ጓደኛዬ ነው። እግዚአብሔር ለዚህ ቀን ስላደረሳቸው ስላበቃቸው በጣም አመሰግነዋለሁ። ልጆቻቸውን በጥበብ በሞገስ እንዲያሳድጋቸው ምኞቴ ነው። በነገሮች ሁሉ እግዚአብሔር ሙላት እንዲሰጣቸው እመኛለሁ። አመሰግናለሁ።
Yeah.